የይቅርታ ድንቅ ኃይል። ቂም መያዝ ማለት አንተ መርጠህ ሌላው ሰው እንዲሞት ከመመኘት ጋር አንድ ነው ይባላል። ብዙዎቻችን የጎዱን ሰዎች ይቅር ማለት እንደ ድክመት እንቆጥረዋለን። እንዴት የበደለኝን ሰው ዝም እላለሁ ብለን እናስባለን። ነገር ግን እውነታው ተቃራኒ ነው። ይቅርታ ለበደለን ሰው የምንሰጠው ስጦታ ሳይሆን ለራሳችን የምንሸልመው ሽልማት ነው። ዛሬ በውስጣችን የያዝነው ቂም እንዴት ሕይወታችን እንደሚያጨልመውና ይቅርታ ማድረግ ደግሞ እንዴት ሰላማችን እንደሚመልስልን እናያለን። አብራችሁን ቆዩ። የቂም ሸክም። ቂም በውስጣችን ሲቀመጥ ልክ እንደ ዝገት ነው። ዝገት ብረቱን ቀስ በቀስ እንደሚበላው ሁሉ ቂምም ደስታችንን፣ እንቅልፋችንን፣ ጤናችንን እንዲሁም ሰላማችንን ይበላዋል። በቀን ውስጥ ስለ ስራችን ወይም ስለ ህልማችን ማሰብ ሲገባን አእምሯችን የጎዳንን ሰው ምስል እየደጋገመ ያሳየናል። ይህ ማለት ያ የበደለን ሰው ዛሬም ድረስ በአእምሯችን ውስጥ በነጻ እየኖረ ነው ማለት ነው። እኛ ግን በዛ ሰው ትውስታ ታስረን እንቀራለን። ይቅርታ የማንል ከሆነ የበደለን ሰው አንድ ጊዜ ጎድቶን አልፏል። እኛ ግን በየቀኑ ሁል ጊዜ ራሳችንን እየጎዳን እንኖራለን። ይቅርታ ምንድን ነው? ይቅርታ ማለት የደረሰብንን በደል መርሳት ወይም ልክ ነበር ብሎ ማሰብ ወይም ማመን ሳይሆን ይቅርታ ማለት ያለፈው ነገር ዛሬ እንዲያበላሽብኝ አልፈቅድም ብሎ መወሰን ነው። ለራስህ ስትል ይቅር በል። የያዝኸውን የቂም ፍም ወደ ሌላው ለመወርወር ስትሞክር መጀመሪያ የሚቃጠለው ያንተ እጅ ነው። ሰላምህን ለማግኘት ከባድ ውሳኔ መወሰን አለብህ። ይቅርታ ጥንካሬ ነው። ደካማ ሰው ይቅር አይልም። ይቅርታ የጠንካሮች መለያ ነው። ራስንም ይቅር በል። አንዳንድ ጊዜ ትልቁ ቂም ያለን በራሳችን ላይ ጭምር ነው። ለሰራነው ስህተት ወይም ላለፈው ስህተታችን ራሳችንን እየገረፍንና እየቆዘምን መኖር የለብንም። ካለፈው ተምረን ራሳችንን መልቀቅና ለወደፊቱ ስኬታችን ራሳችን ማዘጋጀት አለብን። ዛሬ አንድ ነገር እንድታደርጉ ፈልጋለሁ። ለረጅም ጊዜ ቂም ያዛችሁበትን አንድ ሰው አስቡ። ያ ሰው ያንተን ደስታ እንዲሰርቅ ለምን ትፈቅዳለህ? ያንን ሰው ስለወደድከው ሳይሆን ራስን ስለወደድ ይቅርታህን ስጠው። አሁኑኑ ይቅር በለው። ይቅር ስትል ሸክም ይወርዳል። ከጭንቀት ትገላገላለህ። ልብህ ቀላል ይሆናል። ያኔ ነው ለጥበብና ለስኬታማ የሚሆን ቦታ የሚኖርህ። ይህ ሰናይ ዊዝደም ነው። ዛሬ አንድን ሰው ይቅር በማለት ነጻነቱን ያውጁ። የቪዲዮ ለሌሎች ይጠቅማል ብላችሁ ካሰባችሁ ሸር አድርጉት። ቻናሉንም ሰብስክራይብ እንዲሁም ቪዲዮን ላይክ ማድረግ አትርሱ። በሚቀጥለው የጥበብ ጉዟችን እስከነገናኝ ድረስ ሰናይ ቆይታ ይሁንላችሁ።